ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳ ወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳ ወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በወቅታዊ የክለቦች የዝውውር መስኮት እንቅስቃሴ በአቋም መፈተሻ ጨዋታ በርከት ያሉ ጨዋታዎች ስለነበሩ በዛም ዙሪያ ልታጋሩን ትችላላችሁ። ለአብሮነት ቆይታችን ግን ከኛ ጋር ስትሆኑ ታላላቅ የአውሮፓ ክለቦችን እናነሳለን። በባርሴሎና ቤት አስቀድመን የዝውውር ጉዳይን የተመለከተ ለየት ያለና ሰፋ ያለ ጥንቅሮችን ይዘናል፣ ታደምጣላችሁ። ዘ ስፔሻል ዋን ጆዜ ሞሪኒዮ በሪያል ማድሪድ ይተገበራል ያሉትን አነጋጋሪ ህጎችን እነግራችኋለን። ስፖርቲቭ ቻናል ተጨማሪ መረጃዎችን ስናነሳ የአቋም መፈተሻ ጨዋታዎችን ጨምሮ ሊዮኔል አንድሬስ ሜሲ ቤት የገባው ሀዘን፣ ሮናልዶን ብለው የተሳሳተ ቦታ ስለሄዱ ሰዎች ለየት ያለም ጥንቅር በሜዳ ወሬ ዩቲዩብ ቻናል ተይዟል። ለተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም አጫጭር ስፖርታዊ መረጃዎቻችን ተይዟል። በዝውውር መስኮቱ ላይ ነው በስፋት ትኩረት የምናደርገው። አምስቱን ሰዎች እናነሳለን በአጫጭር ስፖርታዊ መረጃዎቻችን። በሲቲ በኩል የመጨረሻው ምዕራፍ ላይ የደረሰውን ዝውውር በተመለከተና ድርድሩ የቀጠለበትን አንድ ተጫዋች እናነሳለን። በሲቲ መረጃ ሰዓት ቼልሲ ወደ ድል ተመልሷል። በጣም ወሳኝ የተባለ ጨዋታ ነበረ። ጨዋታውን እናነሳዋለን። ከዛ ውጪ በቼልሲ ቤት ግን ለየት ያለ ነገር ከ3 ዓመት በኋላ ተመልክተናል። ታዳምጡታላችሁ። ሊቨርፑል ያልተጠበቀውን ዝውውር ከፈጸመ በኋላ ምን አዲስ ነገር አለ? ከዝውውር ጋር አያይዘን ተጨማሪ መረጃዎችን እናካፍላችኋለን። አንዶኒ ኢራኦላ ጋዜጣዊ መግለጫ ሰጥተዋል። መረጃውን በስፋት ተከታተሉታላችሁ። የአርሰናል የዝውውር መስኮትን መቃኘት ግድ ብሎናል። በዝውውር መስኮቱ ወደ አርሰናል የመጡ ከአርሰናል የወጡትን ተጠባቂ ዝውውሮችና ምናልባት አርሰናል ሊፈጽማቸው ይችላል የተባሉ ያልተጠበቁ ሁነቶችን ለየት ካለ ጥንቅር ጋር ይዘናል። ዩናይትድ ምን አጣ ይለናል አንድ ጥያቄውን እናደርሳችኋለን። የአጥቂ ክፍል በማንቸስተር ዩናይትድ ዝውውር ከዩናይትድ የሚወጡ ተጫዋቾች በዩናይትድ በኩል የሸጡትንና አንዳንድ ተጠባቂ ሁነቶችን በዝውውር መስኮቱ ላይ አያይዘን በዩናይትድን በኩል እናነሳለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን በሜዳ ወሬ ዩቲዩብ ቻናል አብራችሁን ቆዩን። ባርሴሎና በሚቀጥለው የውድድር ዓመት ቅድሚያ የምሰጠው የአውሮፓ ሻምፒዮንስ ሊግ ነውና ዝውውሮችን የምፈጽመው ከዛ አንጻር ነው ብሏል። ሞንዶ ዲፖርቲቮ ይዞት ወጣው መረጃ መሰረት የባርሴሎና የዚህ ክረምት የዝውውር መስኮት ዋነኛ እቅዶች ቡድኑን ለአውሮፓ ሻምፒዮንስ ሊግ መገንባት ነው ተብሏል። ባለፉት 2 ዓመታት ተከታታይ የላሊጋን ዋንጫ ያሸነፈው ባርሴሎና ቀጣይ ህልሙ ያንን ማሳካት ነውና ለዛ በሚሆን መንገድ ራሳቸውን እያዘጋጁ ይገኛሉ። የአማካይ ክፍሉን ሮድሪን ማምጣት ጨምሮ በአጥቂ ክፍል ላይ ተጫዋች ለማምጣት ስራዎች እየሰሩ እንደሆነ ይታወቃል። ይህም በባርሴሎና በኩል የተያዘው ትልቁ ቅድ ሻምፒዮንስ ሊግ ነው ተብሏል። በእርግጥ ያሉት ተጫዋቾች እነ ላሚን ያማል፣ አሰልጣኝ ሃንሲ ፍሊክም እዚህ ላይ ስራ እየሰሩ መሆኑን ከሰሞኑ መናገራቸው ይታወሳል። በዝውውር መስኮቱ ላይ በተጫዋች በኩል ሊያጡት የቀረቡት ተጫዋች ፌራን ቶሬስ ሆኗል። ፌራን ቶሬስ ከፓሪስ ሰን ዠርሜን ጋር በግል ከስምነት ደርሰዋል። ፒኤስጂ በደሞዝና በግል ጥቅማጥቅም ጉዳይ ከፌራን ቶሬስ ጋር ሙሉ ለሙሉ ከስምነት መድረሳቸው ይፋ ሲደረግ፣ ነገር ግን ፒኤስጂዎች እስካሁን ለባርሴሎና ይፋዊ ጥያቄ አላቀረቡም። ፓሪስ ሰን ዠርሜን ከፌራን ቶሬስ ጋር ሁሉን ነገር መስማማቱን ተከትሎ በቀጣይ ከባርሴሎናም ጋር ድርድር ያደርጋሉ ተብሎ ይጠበቃል። በባርሴሎና በኩል ተጫዋቹን በመሸጥ ጉዳይ ላይ እስካሁን ከውሳኔ እንዳልደረሱ ሲታወቅ፣ በባርሴሎና በኩል ተጫዋቹን ለገበያ የሚያቀርቡት ሌላ አጥቂ ተጫዋች መጡ መሆኑ ይታወቃል። ከዛ በተጨማሪ በዩሊያን አልቫሬዝ ዝውውር ላይ ከፍተኛ ጥረት እያደረገ የሚገኘው ባርሴሎና በዝውውሩ ላይ ተጫዋቹን ለማግኘት ብዙ እንቅፋት የሆኑበት ነገሮች አሉ። አንደኛው በተጫዋቹ በኩል ፈቃደኛ ቢሆንም በአትሌቲኮ ማድሪድ በኩል ተጫዋቹን ለመሸጥ ፈቃደኛ ለመሆንና ቢፈቅዱ ራሱ በጣም የተጋነነው ገንዘብ ለዝውውሩ እንደ ትልቅ እንቅፋት እየተጠቀሰ ነውና ፌራን ቶሬዝን በቀላሉ መልቀቅ አይፈልጉም። ለማንኛውም በቀጣይ ቀናት የፓሪስ ሰን ዠርሜን እና የባርሴሎና ድርድር በትልቁ ይጠበቃል። የአትሌቲኮ ማድሪዱ ዋና አሰልጣኝ ዲየጎ ሲሞኔ ዩሊያን አልቫሬዝን በተመለከተ በክለቡ ስላለው ቆይታም ተናግረዋል። በዛሬው ዕለት በዚህ ጉዳይ ክለቡ ውሳኔውን ወስኗል ሲሉ የተደመጡት ዲየጎ ሲሞኔ እንደ አልቫሬዝ አይነት ተጫዋች ስላለን ደስተኞች ነን ያሉት አሰልጣኙ እሱ እንዲሻሻልና ማደጉን እንዲቀጥል እንረዳዋለን በዚሁ ሲሉ ተደምጠዋል። ዩሊያን አልቫሬዝ ስሙ ከባርሴሎና ጋርና ከአርሰናል ጋር ሲያያዝ መቆየቱ ይታወቃል። አትሌቲኮ ማድሪድ በቅርቡ ከባርሴሎናና ሪያል ማድሪድ የቀረበላቸውን መደበኛ ጥያቄ
ጥያቄ ውድቅ ማድረጋቸው ሲታወቅ በዕለተ ሰኞ ከተጫዋቹ ወኪል ጋር በቀጥታ ለድርድር እንደሚቀመጡ ይታወቃል። ምናልባት አትሌቲኮ ይሄን አቋሙን የሚቀይርበት ድርድር ወይንስ ተጫዋቹንም ልክ እኛ ልንለቀው አንፈልግም እንዳሉት ሁሉ ተጫዋቹን መልቀቁን ትቼዋለሁ ብለው ያሳምኑታል። በዕለተ ሰኞ ይጠበቃል። ባርሴሎናም የፌራን ቶሬዝን ጉዳይ በዛው ልባት ይሰጠዋል እንደማለት ነው። በሪያል ማድሪድ በኩል ዘ ስፔሻል ዋን ጆዜ ሞሪኒዮ አዲስ ህግ አውጥተዋል። በጣም ጥብቅ የሆነ የአመጋገብ ስርዓት እንደሚኖር ተረጋግጧል። ተጫዋቾች ካሁን በኋላ የመምረጥ ነጻነት የላቸውም። የቀረበላቸውን የታዘዘላቸውን ሁሉ ይመገባሉ ተብሏል። ያም በእርግጥ ከተጫዋቾች ጤና አንጻር የተፈቀዱ ምግቦችና የአመጋገብ ስርዓታቸውን በተመለከተ ማለት ነው። ከስልጠና 1 ሰዓት በፊት በቫልዴባስ መገኘት ግዴታ ነው። ማንኛውም ተጫዋች ይህንን ህግ የማክበር ግዴታ አለበት። ካላከበረ ይቀጣል። አርፍደው ቫልዴባስ ስለደረሱ ተጫዋቾች የገንዘብ ቅጣት ሳይሆን የስልጠና ክፍለ ጊዜ ይጨመርባቸዋል። በጣም ከበድ ያሉ ስልጠናዎችን ያከናውናሉ ብሏል ጆዜ ሞሪኒዮ። በማገገሚያ ማዕከሉ የሚያገግሙ ተጫዋቾች ጠዋትና ማታ መገኘት ይኖርባቸዋል። የግል አሰልጣኞችን ቢሆኑ ግን በክለቡ ሰራተኞች ክትትል ይደረጋል። ከዛ ውጪ የቡድን የመመገቢያ ሰዓትም እንዲኖር ጆዜ ሞሪኒዮ ማሳሰቢያዎችን ሰጥተዋል። ዛሬ ሁለቱ የጣሊያን ክለቦች የአቋም መፈተሻ ጨዋታን አድርገው ነበረ። ዩቬንቱስ እና ኢንተር ሚላን። ጨዋታው በኢንተር ሚላን 2-1 ድል አድራጊነት ተጠናቋል። ኢንተር ሁለቱን የማሸነፊያ ግቦች ዲማርኮ 20ኛው ደቂቃ ላይ፣ ዲዩፍ 62ኛው ደቂቃ ላይ ከመረብ ያሳርፈዋል። የዩቬንቱስን ከሽንፈት ያልታደገች ግብ በበርካታ ክለቦች የሚፈለገው ኮንሴሳኦ ነው። 85ኛው ደቂቃ ላይ ከመረብ ማዋሃድ የቻለው። በዛው አንድ የጣሊያን መረጃ እንጨምርላችሁ። ፌነር ባቾች ሮሜሎ ሉካኮን ለማስፈረም በግል ከተጫዋቹ ጋር ድርድር እያደረጉ ይገኛሉ። ናፖሊዎች ተጫዋቹን ለመሸጥ ክፍት መሆናቸው የታወቀ ሲሆን አሁን ባለው ሂደት በሁለቱ አካላት መካከል የሚደረገውም ድርድር ወደ መጨረሻ ምዕራፍ መድረሱ ሲነገር፣ አትላንታ ዩናይትድም ሉካኮን ለማስፈረም ፍላጎት አላቸው። ሞናኮም በተመሳሳይ በፍላጎት ደረጃ ሲጠቀስ ነበር። አሁን ግን በትልቁ ፌነር ባቾች ተጫዋቹን ለማስፈረም ድርድር እያደረጉ ነው። በዛሬው ዕለት በጣም አሳዛኙ ዜና በዓለም ዋንጫው ወቅት በሕክምና ሲረዱ የነበሩና ከዛ በኋላ ወደ ቤታቸው ገብተው የነበሩት የሊዮኔል አንድሬስ ሜሲ አባት በዛሬው ዕለት አርፈዋል። የአርጀንቲና ተጫዋች ሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ በሕፃንነት ታመው እንደነበር ይታወቃል። አሁን ላይ ጆርጅ ሜሲ ህመሙ ጸንቶባቸው ህይወታቸው እንዳለፈ አርጀንቲና መገናኛ ብዙሃንም አረጋግጠዋል። ይሁን እንጂ የሊዮኔል ሜሲ ቤተሰቦችና የቅርብ ሰዎች በተጫዋቹ በአባቱ ህልፈት ህይወት ዙሪያ ያሉት ነገር የለም። በሌላ በኩል ሊዮኔል ሜሲ የልጅነት ክለብ ኒውልስ ኦልድ ቦይስ ባወጣው ይፋ የሀዘን መግለጫ ዜናውን አረጋግጧል። ሊዮኔል ሜሲ ከ68 ዓመት ወላጅ አባቱ ጋር ቅርብ ግንኙነት እንደነበራቸውና እንደ ወኪልና እንደ ማናጀርም ሆነው ሲያገለግሉት እንደነበረ የሚዘነጋ አይደለም። ሜሲን ካነሳን የአሜሪካ ፖሊስ በ26 የዓለም ዋንጫ ወቅት በርካታ የጥቃት ስጋቶች እንዳከሸፈ መስታውቋል። አብዛኛው የጥቃት ስጋቶች አርጀንቲና ኮከብ ሊዮኔል ሜሲ ላይ ያነጣጠሩ እንደነበረም ነው ፖሊስ ያሳወቀው። አርጀንቲና ከግብፅና ጆርዳን ጋር ካደረገችው ጨዋታ በፊት ስቴዲየም ውስጥ ቦምብ እናፈነዳለን የሚል ዛቻም እንደነበረ ፖሊስ አረጋግጧል። ተጠርጣሪው በላዩ ላይ ቦምብ ታጥቆ ወደ ሜዳ በመግባት ሜሲን አጠቃለው የሚል መልእክት መላኩ ተነግሯል። በተጨማሪም በተለያዩ የቆሻሻ ማጠራቀሚያዎች ውስጥ የቦምብ እናስቀምጣለን መልእክትም መላኩን አረጋግጧል። ፖሊስ ነፍነፊሶችን በማሰማራት አሳሳቢ ባላቸው ሁኔታዎች አሳሳን ቢያደርግም በስቴዲየም ውስጥ ምንም የተገኘ ነገር እንደሌለና ጉዳዩ ሐሰተኛ ማስፈራሪያ ነበረ ብሏል። አብዛኛው ማስፈራሪያ ግን የነበረው በዓለም ዋንጫ ላይ በሊዮኔል አንድሬስ ሜሲም ላይ ጭምር እንደነበረ ነው የአሜሪካ ፖሊስ ያረጋገጠው። ዛሬ ለየት ያለው ነገር በሮናልዶ ጉዳይ ነው። ክርስቲያኖ ሮናልዶና ጆርጂኒያ በዛሬው ዕለት የጋብቻ ስነ ስርዓታቸውን በማዴራ እንደሚያደርጉ ሲዘገብ ነበረ። ይሁን እንጂ ተጋቢዎቹ የሰርግ ስነ ስርዓቱ በዛሬው ዕለት ስለመደረጉ በይፋ ምንም ያሉት ነገር አልነበረም። ዜናውን ያነበቡ በርካታ ደጋፊዎች ግን የሰርግ ስነ ስርዓቱ ይካሄድበታል ተብሎ ተነገረው ቤተ ክርስቲያን አቅንተው ነበረ። ደጋፊዎች ውጪ ላይ ሮናልዶና ጆርጂኒያን ለማየት ሲጠብቁ ሙሽሮች ሌሎች የአካባቢው ጥንዶች ሆነው ተገኝተዋል የተባለው ደጋፊዎች ውስጥ የሚደረገው የሰርግ ስነ ስርዓት የክርስቲያኖ ሮናልዶ መስሏቸው እንደነበረ ተረጋግጧል። አንድ የሰርጉ ተካፋይ ይህ ሁሉ ሰው ሮናልዶ ያለ ጸጥታ ጥበቃ ዚገባለ ብሎ ማሰቡ አስደንቆኛል ብሏል። ሮናልዶ በሌለበት ሮናልዶ
ሮናልዶን ያሉ ከቤተ ክርስቲያኗ ደጅ ሮናልዶ ሲጠባበቁ ነበር። የህዝቡም ቁጥር በጣም ከፍ ያለ መሆኑ ተረጋግጧል። የዛሬው ለየት ያለው አነጋጋሪ ጉዳይ ነበረ በክርስቲያኖ ሮናልዶ ዙሪያ። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። እስከ ፕሮግራማችን ፍጻሜ ስትቆዩ ከኛ ጋር ስትሆኙ ላይክ ማድረግ እንዳትረሱ፣ ለኛ በብዙ ያስፈልገናል። የ100,000 ሰብስክራይበር ጉዟችን ተጠናቆ ለ200,000 ጉዞ ጀምረናል። ለ4 ዓመታት ቆይታችን ላደረጋችሁልን አስተዋጽኦም እናንተን ማመስገን እንሻለን። ቻናል በታማኝነት እንቀጥላለን። ፈጣን መረጃዎቻችን ሁልጊዜ ለእናንተ በሰዓታቸውን ጠብቀው ይደርሳሉ። ከፕሪሚየር ሊግ ኒካስልን እናስቀድም። ኒካስል ዘንድሮ 5 ቁልፍ ሰዎቹን አጥቷል። ኬረን ትሪፒን ለወልቭስ፣ አንቶኒ ጎርደን ለባርሴሎና፣ ከዛ በመቀጠል እንደ ሳንድሮ ቶናሊኒ ያለ ለቶትንሃምና ብሩኖ ጊማሬሽን ለአርሰናል አሳልፈው ሰጥቷል። አምስተኛው ሰው ግን ተጫዋች አይደለም፣ አሰልጣኝ ኤዲ ሃውም ክለቡን መልቀቃቸው ይታወቃል። እስካሁን መዳረሻቸው ባይታወቅም ኒካስል እየሳሳ ነው፣ ምንም ጥያቄ የለውም። ዋናዎቹን አጥቷል። በቀጣይ ኒካስል እንዴት ያለ ቡድን ይገነባል የሚለው በፕሪሚየር ሊጉ ይጠበቃል። ከማንቸስተር ሲቲ ጋር በተያያዘ ያው ነገሮች በትልቁ የሚጠበቁት በማንቸስተር ሲቲ የአማካኝ ክፍሉ ጉዳይ ላይ እንደሆነ ይታወቃል። የአማካኝ ክፍሉን ለማጠናከር የሚደረገው ጥረት ሲቲ ቤት ወደ አስገዳጅ ሁኔታ እንደተቀየረ ይታወቃል። የሮድሪ ወቅታዊ እንቅስቃሴ አዮብ ቡአዲን በተመለከተ ማንቸስተር ሲቲዎች የመጨረሻውን ስራዎች እየሰሩ መሆናቸውን አረጋግጠዋል። ማንቸስተር ሲቲ ከሊል ጋርም በተጫዋቹ ዙሪያ በሚከፈሉ ክፍያዎች ዙሪያ የመጨረሻ ምዕራፎች ላይ ደርሰዋል። የቀረው ነገር ቢኖር ተጫዋቹን ዝውውር ሂደቱ ላይ ሕክምና ምርመራው እንዲያደርግ የመፍቀድና የዝውውር ሂሳቡ ያከፋፈል መዋቅር ብቻ ነው ብሏል ፋብሪዚዮ ሮማኖ። ሮድሪን በተመለከተ ከባርሴሎና ጋር በሁሉ ነገር ተስማምተዋል። የቀራቸው ነገር በሲቲ ያከፋፈል ሂደት ላይ ብቻ ነው። ሲቲ የቀረበለትን የመጀመሪያ ዝውውር ጥያቄ ውድቅ አድርጎ ሌላ ተጨማሪ ጥያቄ እየጠበቀ ነው። ባርሴሎናም በተጫዋቹ በኩል ባለው እርግጠኝነት ምክንያት ሁለተኛ የተሻሻለ የዝውውር ጥያቄ ያቀርባል። ሲቲ ቤት አዲስ አፕዴት የሆነ መረጃ የለም፣ ግን በዝውውር መስኮቱ ላይ በጣም የሚጠበቁት ነገሮች የአማካኝ ክፍሉ ነው። በትልቁ ይጠበቃል። አፕዴት እናደርጓለን አዲስ ነገር ሲኖር። ቼልሲ በአቋም መፈተሻ ጨዋታ 3-0 በሆነ ውጤት ኤሲ ሚላንን ድል አድርጓል። የቼልሲ ወቅታዊ እንቅስቃሴ ብዙ ጥያቄ እያስነሳ ነበረ በአቋም መፈተሻ ጨዋታ ላይ። በእርግጥ አቋም መፈተሻ ከጨዋታው ይዘት ራሱ አቋምን መለኪያ የት ነን ያለ ነው የሚለውን ማወቂያ ነውና ቼልሲ የት እንዳለ ራሱን በደንብ የገመገመበት የአቋም መፈተሻ ነበር ማለት ይቻላል። ከኤሲ ሚላን ጋር ጨዋታ አድርገው 3-0 በሆነ ውጤት ድል አድርገዋል። ዦ ፔድሮ 45ኛው ደቂቃ ተጠናቆ በጨማሪ ሁለተኛ ደቂቃ ከረፍት መልስ 46ኛው ደቂቃ እና ካይሴዶ 51ኛው ደቂቃ ላይ ሶስቱን የማሸነፊያ ግቦች ከመረብ አዋህደዋል። በኢንዶኔዥያ ነበረ ጨዋታው። ምናልባት በጨዋታው ላይ የዦ ፔድሮ የቼልሲ ቁልፍ 9 ቁጥር እንደሚሆንና መሆን እንደሚችልም በሚቀጥለው የውድድር ዓመት በደንብ ያየንበት በደንብ የተመለከትንበት ነበር ማለት ይቻላል። ምናልባት የቼልሲ ደጋፊዎች ምን ተመለከታችሁ? በዚህ ጨዋታ ላይ በማን ተደነቃችሁ? ምልከታችሁን አጋሩን። ምናልባት ለየት ያለው ነገር በዚህ ጨዋታ ላይ ሮሜዮ ላቪያ ነው። ሮሜዮ ላቪያ ለመጀመሪያ ጊዜ ሙሉ ጨዋታን አድርጓል። 90 ደቂቃ ከ3 ዓመት በኋላ ነው። በነገራችን ላይ ሮሜዮ ላቪያ 90 ደቂቃ ሲጫወት የተመለከት ነው። በጨዋታው ላይ 98% ኳስ የመቀበል ስኬት ነበረው። ከ6 ረጅም ኳስ 6ቱም ተሳክቶለታል። ከ6 የመሬት ላይ ፍርሚያ 4ቱን አሸንፏል። 3 ጊዜ ኳስ ተበላሽቶበት ነበረ። ምንም ጥፋት አልፈጸመም። 95ቱንም ደቂቃ ተጫውቷል። ይሄ በተጫዋቹ በኩል ከ3 ዓመት በኋላ ነው የተመለከትነው። በጣም አስደናቂ ነበረ ተጫዋቹ። በእርግጥ የተጫዋቹ ብቃት አሁንም ለጥያቄ የሚቀርብ አይደለም። ተጫዋቹ መች 90 ደቂቃ ይገኛል? 90 ደቂቃ ብቻ አይደለም ከሳምንት መች ይገኛል የሚል ቼልሲያን ስጋትና ሮሜዮ ላቪያ ሲገኝ ምን አይነት ተጫዋች እንደሚሆን በጥቂቱም ቢሆን በአቋም መፈተሻ ጨዋታ ራሱን አሳይቷል። በቀጣዩ ውድድር ዓመት ከጉዳት ነፃ የሚሆን ከሆነ ለዣቪ አሎንሶ ቡድን በጣም ቁልፉ ተጫዋች እንደሚሆን ምንም ጥርጥር የለውም። ቼልሲያንም ተጫዋቹን ከተመለከታችሁ በመሳሳቱ ጨዋታ መልከታችሁ ላኩልን። ሊቨርፑል የመሃል ተከላካይ አሁን በደንብ ተጠናክሯል። ልምድ ያለው ቨርጅል ቫን ዳይክ ቀድሞ ነበረ። አሁን ሌላ ልምድ ያለው ተጫዋች እንደ ሮናልዶ አራሆ ያለ የባርሴሎና ካፒቴን መጥቷል። በርግጥ ከዝውውሩ ጋር በተያያዘ ብዙ የሚነሱ ነገሮች አሉ። ሮናልዶ አራሆ በግል ብዙ ችግሮች ያሉበት፣ መንፈሳዊ እርዳታ ለማግኘት እስራኤል ድረስ ተጉዞ የነበረ በሚል ብዙ ነገሮች ይነሳሉ። ለማንኛውም ጊዜ የሚያስመለክተን ይሆናል የሮናልዶ አራሆ ሊቨርፑልን መቀላቀል ከጠቀሜታው አንጻር። ከዛ በኋላ ልምድ ያለው ጆ ጎሜዝ ጉዳቱ ጀርሜ ጃኩዌቴ እና ጆቫኒ ሊዮን ከጉዳታቸው አገግመው በፕሪሚየር ሊጉ የመጀመሪያ ሲዘናቸው ላይ ይጠበቃሉ። ግን
ምንም ጥያቄ የለውም። ጥሩ ዝውውሮች በሊቨርፑል የመሃል ተከላካይ ላይ ያሉ ተብሎ ይጠበቃል። ሊቨርፑሎች በነገራችን ላይ ሮናልዶ አራሆን መግዛት ካስፈለጋቸው 55 ሚሊዮን ዩሮ ብቻ መክፈል ይችላሉ። የውሰት ውል ነው ሊቨርፑል ተጫዋቹን ያስፈረመው። ሙሉ ክፍያውን ግን ደሞዙን ማለት ነው ይከፍላል። ካስፈለገው ከወደደው ተጫዋቹን 55 ሚሊዮን ዩሮ ይከፍላል። ሮናልዶ አራሆ ከባርሴሎና ስብስብ ውጭም የተደረገው በነገው ዕለት የሕክምና ምርመራውን በአንፊልድ ተገኝቶ ስለሚያከናውን ነው። ከዚህ ተጫዋች ጋር በተያያዘ ምልከታችሁን ሊቨርፑልያን ብትጽፉልን ደስ ይለናል። በተለይም ከልምዱ አንጻር ከተጫዋቹ ማንነትና አንዳንድ የግል ህይወቶቹ ጋር አያይዛችሁ የሰማችሁትን ለሊቨርፑል ከጠቀሜታው አንጻር ብታጋሩን ደስ ይለናል። ሁላችንም ጥሩ የረፍት ጊዜ እያሳለፈን ነበረ። በዚህ በጣም እርግጠኞች ነን ይላሉ አንዶኒ ኢራኦላ። እኛ እንደምንጠብቀው በእሁዱ ጨዋታ በጉጉት ደጋፊው የሚጠብቀናል። ይህ ጨዋታና በሚቀጥለው ሳምንት ከኮሞ ጋር የምናደርገው ጨዋታ ከጥቂት ሳምንት በኋላ በኒውካስል ላይ ለምንጀምር የፕሪሚየር ሊግ ጨዋታ ለመዘጋጀት በጣም ወሳኝ ናቸው ብለዋል። የአሜሪካ ጉብኝታችን አዎንታዊ ነበር፣ እንዲሁም ለእኔና ለሰራተኞችም ወደ ክለቡ የመጀመሪያ ጥሩ መግቢያም ነበሩ ብለዋል። በቺካጎ በናሽቪልና በኒውዮርክ ያሉ ደጋፊዎች ማየት ለኛ ጥሩ ነበር ብለዋል። ይህም የክለቡ ትልቅነትና ዓለም አቀፍ ተቀባይነትን አይቻለው ብለዋል አንዶኒ ኢራኦላ። በልምምድ ሜዳም ብዙ ጥሩ ስራዎችን ሰርተናል። ይህም የውድድር ዘመኑ ሲቀጥል በጣም ይጠቅመናል ሲሉ ተደምጧልና ለቀጣዩ የፕሪሚየር ሊግ ጨዋታ የሚያግዙ ነገሮች በሙሉ እያከናወንን ነው። ሊቨርፑል ደጋፊዎች በብዙ ጠብቁን እያሉ ነው አንዶኒ ኢራኦላ። ሊቨርፑል በዝውውር መስኮቱ ላይ ጀረሚ ጃክዌቲን በ50 ሚሊዮን ፓውንድ፣ ቪክተር ሙኝዝን በ34 ሚሊዮን ፓውንድ፣ ሮናልዶ አራሆን በውሰት አምጥቷል። በእርግጥ የጀረሚ ጃክዌቲ ዝውውር የጥር ነው። የክረምት ፈራሚ ሊባሉ የሚችሉት ያው የጀረሚ ጃክዌቲ አሁን ስለተጠናቀቀ ነው። የቪክተር ሙኝዝና የሮናልዶ አራሆ ነው። በሊቨርፑል ደጋፊዎች ግን በሀሳብ መስጫ ሳጥናችን ላይ ከጠየቅናቸው ጥያቄ አሁንስ በሊቨርፑል የሚጠበቅ ነገር አለ ወይ በሚል ነው። በቀኝ ተመላላሽ ቦታ ላይ አሁን ሊቨርፑልያን ተጫዋች እንዲመጣላቸው ይፈልጋሉ። የታቀደው የብራድሌ ባርኮላ የሜዳ ክፍል ላይ የግራ ክንፍ አጥቂው እና የቀኝ ክንፍ አጥቂው የሳላ ቦታ ላይ እነኚህ የዝውውር ሜዳዎችን በትልቁ ይጠበቃሉ። ሊቨርፑል በአንጻራዊነት አጠናክሮታል ተብሎ የሚታሰበው የተከላካይና ሞር የግራ ክንፍ አጥቂውን በቪክተር ሙኝዝ በኩል ነው። የቀኝ ክንፍ አጥቂው በትልቁ የሳላ ተተኪ በሊቨርፑል ቤት ይጠበቃል። በአርሰናል በኩል በዝውውር መስኮቱ ላይ በዚህ ክረምት ቋሚ ያደረጉት ፔሮ ሄንካፒ ያለ ሚሽለር በነፃ ነው የመጣው። ክርስቶስ ዞሊስ በ34 ሚሊዮን ፓውንድ፣ ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ አስፈርሟል። ሄንካፒን ያው በ34 ሚሊዮን ፓውንድ ነው ቋሚ ያደረጉት። በክለቡ በኩል ኪየርን ሸጧል ወደ 19.4 ሚሊዮን ፓውንድ፣ ትሮሳርድን 17.4 ሚሊዮን ፓውንድ አግኝቶበታል። ኖርጋርድን 7 ሚሊዮን ፓውንድ አግኝቶበታል። ጥሩ ሽያጮችን ሸጧል። አሁን ደግሞ የሚጠበቁ አሉ። ለአብነት ያክል ጋብሪኤል ጀሱስ በትልቁ ይጠበቃል። በነገራችን ላይ በቱርክ ያሉ መገናኛ ብዙሃን ሮሜሎ ሉካኮ ወደ ፌነርባቼ ሊቀላቀል የሚችልበት እድል በጣም ሰፊ ነው እያሉ ነው። ከዚህ ጋር በተያያዘ ጋብሪኤል ጀሱስ ወደ ናፖሊ የሚሉ መረጃዎች በሰፋት ሲወጡ ነበር። ናፖሊዎችም ሲያናግሩት ነበር። የሉካኮ ዝውውር ወደዛ የሚጠናቀቅ ከሆነ የጋብሪኤል ጀሱስ ዝውውር ደግሞ አርሰናል ለቆ ወደ ናፖሊ በትልቁ ይጠበቃል። ሜዳ ወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።